ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ኢትዮጵያውያን በሙሉ የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ እያልኩ እኔ ጌታ ደጋግሞ እየተናገረ የነበረኝ ስለ ኢትዮጵያ እግዚአብሔር የሚያወራኝ መልእክት ስላለ መልእክቴን ለማስተላለፍ ብዬ ነው የገባሁት። ዛሬ የመልእክቴን ከመናገር በፊት ከእግዚአብሔር ቃል አንድ ክፍል አነብና በዛው ቃል መሰረት መልእክቴን ጌታ ተናገረኝ እናገራለሁ፣ አስተላልፋለሁ። ጌታ ኢየሱስ ይባርካችሁ። የማነባው የእግዚአብሔር ቃል ትንቢተ አሞጽ ምዕራፍ 3 ላይ ከቁጥር 7 እስከ 8 ያለው ክፍል ነው የማነባው። በጌታ ስም አነባለሁ። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳው አገሳ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢትን የማይናገር ማን ነው ይላል የእግዚአብሔር ቃል። እንግዲህ አንበሳ ሲያገሳ የማይፈራ እንደሌለ እግዚአብሔር ሲናገር ማይናገር እንደሌለ የእግዚአብሔር ቃል ይናገራል። እግዚአብሔርም ደግሞ ሊያደርግ ያለውን ነገር ቀድሞ ለባሪያዎቹ ይናገራል። ስለዚህ እግዚአብሔር የነገረኝ ነገር ስላለኝ ይህንን መልእክትን እናገራለሁ። እሱም እግዚአብሔር በኢትዮጵያ ምድር ላይ ከዚህ በኋላ የሚያደርገውን ነገር ትልቅ የምስራች ጌታ ነግሮኛል። እሱም የመጀመሪያውን ነገር በጣም ትልቅ የምንሰማው ሁላችን በእግዚአብሔር መንፈስ ደስ ሊለን የሚገባው እግዚአብሔር ከዚህ በኋላ በእኛ በኢትዮጵያ ምድር ብሔር እንደሚቀር ተናግሮኛል። ከዚህ በኋላ በኢትዮጵያ ምድር ላይ ኢትዮጵያውያን በዘር አይከፋፈልም ብሎኛል። ለኢትዮጵያ ምድር ትልቁ መርዝ የሆነ ነገር እድገታችን የያዘ በረከታችን የያዘ እንዳናድግ እየከለከለን ሄደን ወደ ኋላ የሚመልሰን በምድራችን ያሉ ትልቅ ማዕድናቶች እንዳይወጡ የተገኙ ነገሮችን ጥቅም ላይ እንዳይውሉ ኢትዮጵያውያን እንዳይባረኩ እንዳይለወጡ ያደረገን የብዙዎችን ሕይወት እየቀጠፈ ያለ ዘረኝነት እንደሆነ መርዙ ዘረኝነት ነው አለኝ፣ ብሔርተኝነት ነው አለኝ። ከዚህ በኋላ በኢትዮጵያ ታሪክ ላይ ይሄ ነገር እንደማይኖር ይሄ ነገር እንደሚቀር ጌታ ሲነግረኝ ጌታ እንደዚህ ነው አለኝ። የኢትዮጵያ ታሪክ የሚቀየረው ይሄ ነገር መጀመሪያ ሲቀርፍ ነው አለኝ። ኢትዮጵያ የምትለወጠው የምትባረከው ይሄ ነገር ሲቀር ነው አለኝ። ብሔር ዘርና ይሄ መከፋፈል መለያየት ሲቆም ከዛ በኋላ ኢትዮጵያ ትለወጣለች፣ ትባረካለች አለኝ። ለዓለምም የበረከት ምክንያት ኢትዮጵያ እንደምትሆን ጌታ ተናገረኝ። ነገር ግን የመጀመሪያው የበረከታችን ምስጢር የሚሆነው ብሔር ይቀራል አለኝ። ይሄ ዘረኝነት ይሄ ይቀራል አለኝ። ይሄ ከቀረ በኋላ ኢትዮጵያ ትባረካለች አለኝ። የተለያዩ ኢትዮጵያ ውስጥ እንደዚህ አይነት ስራ አለ እንደ እንደዚህ አይነት በረከት አለ እንደ ኢትዮጵያ ውስጥ እንደዚህ አይነት እድገት ነገር አለ እንደ ተብለው መነጋገር ያስከውን ድረስ ኢትዮጵያውያን በኢትዮጵያ ውስጥ በሚገኘው በረከትና ስራ እስከሚደነቁ ድረስ እግዚአብሔር ኢትዮጵያን እንደሚባርክ ተናገረኝ። ለዚህ ደግሞ መነሻ የሚሆን በመንግስት ደረጃ የኢትዮጵያ ህገ መንግስት ይቀየራል አለኝ እግዚአብሔር። ድንገት ልክ ሰው ሞቶ ድንገታዊ መግለጫ እንደሚተላለፍ የኢትዮጵያ ህገ መንግስት ተቀይሮ ድንገታዊ መግለጫ ይተላለፋል አለኝ። የኢትዮጵያ ህገ መንግስት ድንገት ይቀየራል አለኝ። ከዛ በኋላ ነው የኢትዮጵያ እድገት አለኝ። የተለያየ የእንስሳት ተዋጽኦ በዓለም ላይ ኢትዮጵያ እንደሚታከፋፍል በጣም የእንስሳት ብዛት በኢትዮጵያ ላይ ሊኖር እንዳለ የተለያዩ የኢትዮጵያ ማዕድናቶች ለዓለም ሊወጡ እንዳሉ እግዚአብሔር ተናገረኝ። ይህንን ያደረገ የኢትዮጵያ መንግስት አለ እግዚአብሔር። ልክ በእስራኤል ታሪክ እስራኤላውያን ዘንድ ቤንጎሪዮን የሚባለው ጠቅላይ ሚኒስትራቸው እስከ ዛሬ ድረስ የእስራኤል አየር ማረፊያ በዛ በሱ ስም እንደሚጠራ የኢትዮጵያን ይህንን ታሪክ የሚቀይር መንግስት ለዘላለም ስሙ ሲወሳ በኢትዮጵያውያን ዘንድ ሲወደስ ሲከበር ስለሱ ሲነሳ ኢትዮጵያውያን ሲያደንቁት ሲወዱት ሲያከብሩት ስሙን ሲያከብሩ እንደሚኖሩ እግዚአብሔር ይህንን ታሪክ የሚሰራ መንግስት ኢትዮጵያ ምድር ላይ ይሄ መንግስት ሊሆን ይችላል፣ ከዚህ መንግስት በኋላ ሊሆን ይችላል። ይሄን አልነገረኝም። ነገር ግን ይሄን ታሪክ በኢትዮጵያ ላይ ሰራለ ብሏል እግዚአብሔር። ታሪኩ ይቀየራል ብሏል። ይሄን ያደረገ መንግስት የሚወለዱ ህፃናቶች በስሙ እንደሚሰየሙ፣ ሰዎች ሁሉ ልጆቻቸውን በስሙ ለመጥራት እንዳሉ፣ ቀጥሎ ደግሞ በኢትዮጵያ ላይ ትልልቅ ፕሮጀክቶች ሲቀረጹ በሱ ስም ሊጠራ እንዳለ፣ በተለይ በኢትዮጵያ ደረጃ የሚሰሩ ድርጅቶች ፕሮጀክቶች በሱ ስም እንደሚጠሩ ለዘላለም ስሙ ሲጠራ እንደሚኖር አሁን ያለፉ መንግስታት ታሪክ
በጣም ሲወደስ የነበሩ ትልቅ ታሪክ የሰሩ መንግስታት ታሪክ ይሄ ታሪክ የቀየረ መንግስት ከመጣ በኋላ ከሰው አይምሮ እንደሚወጣ ይሄ መንግስት በሰው ትውልድ ሁሉ አይምሮ ውስጥ እንደሚገባ ጌታ አምላካችን ፈጣሪያችን እግዚአብሔር ተናገረ። ስለዚህ እግዚአብሔር ይህንን ነገር በምድራችን ላይ ያመጣል። ጥላቻ ይቀራል፣ ጦርነት ይቀራል። ለ3000 ዓመት በኢትዮጵያ ምድር ላይ ደም ሲያፋስ የቆየ ችግር ይሄ እንደሆነ ኢትዮጵያውያን ብዙዎች ህይወታቸው የተቀጠፈበት ይሄ ችግር እንደሆነ ይሄ እንደሚቀር እግዚአብሔር ተናግሮኛል። የኢትዮጵያ የበረከቷ መነሻ የሚሆነው ይሄ ነገር ሲቀር፣ ዘር፣ ብሔር፣ ጎሳ ሲቀር እንደሆነ ጌታ ተናገረኝ። ከኢትዮጵያ ጫፍ እስከ ጫፍ፣ ሰሜን እስከ ደቡብ፣ ምስራቅ እስከ ምዕራብ ድረስ ያለው ህዝብ ሁሉ በአንድ በኢትዮጵያዊነት እንደሚጠራ፣ በኢትዮጵያዊነት መታወቂያ እንደሚታወቅ፣ ሌላ ነገር እንደሚቀር እግዚአብሔር ተናግሮኛል። ልክ የኢትዮጵያ ህገ መንግስትና ታሪክ ልክ እንደ ራሽያና እንደ እስራኤል ህገ መንግስት በጣም ጽኑ ለብሔሩ ለኢትዮጵያውያን የሚቆም እንጂ ኢትዮጵያውያን አንዱ ለአንዱ በሚመጡ መንግስታቶች እየተለያዩ እንደማይጋደሉ፣ እንደማይዋጉ፣ እንደማይገዳደሉ እግዚአብሔር ተናግሮኛል። ስለዚህ ይህንን መልእክት የሚሰሙ ሁሉ በጌታ በኢየሱስ ክርስቶስም እጠይቃቸዋለሁ። ለሚታውቋቸው ለማታውቋቸው በዓለም ላሉ ሁሉ ሼር በማድረግ የእግዚአብሔርን ሐሳብ እንድታስተጋቡ እንድታስተላልፉ የበኩሌን አስተላልፋለሁ። ሻሎም። የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ።